ኤልካን የተባለው ወጣት ዳይጄ የተባለችውን ሚስቱን ይዞ ወደ ቤተሰቦቹ ዘንድ ይመለሳል። በዚህ ድንገተኛ ሁኔታ የኤልካን እናትና አባት እጅግ ግራ ሲጋቡ፣ እጮኛው ተብላ የምትታወቀው ቡቄ ደግሞ በጭንቀት ትዋጣለች። የኤልካን እናት ዝምታዋን በመስበር ይህች ሴት ማን እንደሆነች ልጇን ትጠይቀዋለች። ኤልካን ዳይጄ ዘመዶቿ በሙሉ በመሬት መንቀጥቀጥ አደጋ እንዳጣችና ለዚህም ሲል አብሯት እንደመጣ በግልጽ ለቤተሰቦቹ ያስተዋውቃታል። በመጨረሻም ኤልካን እውነቱን ለመናገር ድፍረት ስላልነበረው አባቱ እሷን ወደ ቤታቸው ከማምጣት ይልቅ ለምን ሌላ ቦታ አልወሰድካትም ብሎ ሲቆጣው ዝም ብሎ ነበር። ሆኖም ኤልካን ልጅቷ ምንም መዳረሻ የሌላትና ማንበብ መጻፍ የማትችል በመሆኗ ከዚህ ውጭ የት ሊወስዳት እንደሚችል በመጠየቅ ለመከላከል ይሞክራል። በመቀጠልም ዳይጄ እዚያው ቤት ውስጥ እንደ አገልጋይ ሆና እንድትቀጠር ሀሳብ አቀረበ። ዳይጄ ከባለቤቷ እንዲህ ያለ ነገር ፈጽሞ ያልጠበቀች በመሆኗ በጣም ደንግጣ ነበር። በዚያው ቅጽበት የኤልካን እናት ወደፊት በመምጣት በእነሱ ቤት ውስጥ ማንም ሰው ዝም ብሎ አገልጋይ ሆኖ ሊሰራ እንደማይችል በመግለጽ ተቃውሟን አሰማች። የኤልካን እናት የዳይጄን አለባበስ አይታ በመናቅ ሌባ ልትሆን ትችላለች የሚል ክፉ ጥርጣሬ አሳደረች። ዳይጄ ሌባ አለመሆኗን በመግለጽ በፍጥነት ብታስተባብልም ኤልካን ግን ዝም እንድትል በምልክት አዘዛት። በመቀጠልም ኤልካን ለእናቱ ዳይጄን እዚያው ይዟት የመጣው እርሱ ስለሆነ ጉዳዩን ትልቅ እንዳታደርገው ነገራት። ይህም ስለ ዳይጄ ማንነት አስቀድሞ እንደሚያውቅ ፍንጭ የሚሰጥ ነበር። ይህን ሁኔታ የተመለከተችው ቡቄ ለኤልካን በመወገን ለዳይጄ የሐሰት አዘኔታ በሚመስል የንቀት ድምፅ ተናገረች። በስተመጨረሻም የኤልካን አባት ቤተሰቡ ድሆችን የሚንቁ እንዳይመስሉ በመስጋት ጣልቃ ሲገባ ይታያል። የቡቄ እናትም ለወጣቷ ልጃገረድ በበጎ አድራጎት ድርጅቷ ውስጥ ስራ እንድትሰጣት ሀሳብ ታቀርባለች። የኤልካን እናት ይህንን ሀሳብ በመጀመሪያ ባትቀበለውም የቡቄ እናት ቀድሞውኑ ለብዙ ሴቶችና ህጻናት እርዳታ ማድረጓንና አንዲት ተጨማሪ ሴት መጨመር ለውጥ እንደማያመጣ በሽሙጥ በመናገሯ እናትየውም በሞራል ተገዳ ጥያቄውን በቸልታ ትቀበላለች። ምንም እንኳን ጉዳዩ እንዲህ በቀላሉ እንዲወሰን ጄዳ ባትፈልግም የኤልካንን ፍላጎት ለመቀበል ትገደዳለች። በዚህም ሁኔታው ለጊዜው እልባት አግኝቶ ሁሉም የኤልካንን መመለስ ለማክበር ሲዘጋጁ ይታያል። ኤልካን ከቤተሰቦቹ ጋር የነበረውን አስቸጋሪ ሁኔታ ለማምለጥ ዳይጄን ይዞ ለመውጣት ሰበብ ፈጠረ። ደረጃውን ወርደው ሲወጡ ዳይጄ ስለ ፋውንዴሽኑ እና አማቷ ወዴት ሊልኳት እንዳሰቡ በጭንቀት ጠየቀችው። ኤልካን ያን የተናገረው ከነበሩት አስጨናቂ ሁኔታ ቶሎ ለመውጣት ብቻ እንደሆነ በመንገር ሊያረጋጋት ሞከረ። ሆኖም ግን እሱ በሌለበት ጊዜ ከማንም ጋር እንዳታወራ እና ከሁሉም በላይ ደግሞ ጋብቻቸውን በፍጹም ለማንም እንዳትገልጽ ጥብቅ ማስጠንቀቂያ ሰጣት። ዳይጄ መዋሸት ኃጢአት እንደሆነ በመግለጽ እንደማትችል ብትነግረውም ኤልካን ግን እየጠየቃት ያለው እንድትዋሽ ሳይሆን ሚስጥር እንድትጠብቅ እንደሆነ መለሰላት። ኤልካንና ዳይጄ በደረጃው ስር ቆመው እያለ አንዲት ሰራተኛ ወደ ታች ወርዳ ኤልካን አባቱ ፎቅ ላይ እንደሚፈልጉት ትነግረዋለች። ኤልካን መሄድ ሲጀምር ለዳይጄ ቀደም ብሎ የነገራትን ነገር እንዳትረሳ በድጋሚ ያስጠነቅቃታል። ኤልካን ፎቅ ላይ ወዳለው አባቱ ሲያመራ ዳይጄ ግን በሁኔታው ደስተኛ አልነበረችም። ጭንቀትም ይታይባት ነበር። ኤልካን እንደሄደ ያቺ ረዳት ዳይጄን በንቀትና ራሷን ከፍ አድርጋ በመመልከት ወደ ታች እንድትከተላት በትዕዛዝ መልክ ትነግራታለች። ዳይጄ በታላቅ መኖሪያ ቤት ውስጥ በደረጃ ላይ እየወረደች ሳለ በዙሪያው ያለውን ውበት በአድናቆት ስትመለከት በድንገት አንዱን ጌጥ ትገፋለች። ይህን ያየችው የቤቱ ሰራተኛ ወጣቷ ክፉኛ መቆጣት ትጀምራለች። ማንኛውም የሰበረችውን ዕቃ ለመተካት አቅም እንደሌላት በማንቋሸሽ ታስጠነቅቃታለች። በመቀጠልም ሰራተኛዋ ዳይጄን ወደ መጸዳጃ ቤት በመውሰድ ሽንት ቤት እንድታጸዳ ታዛታለች። በሂደቱም የዳይጄ አሮጌ ልብሶች በመንቀፍ የያዘችውን ሻንጣ እንደ ቆሻሻ ልትጥልባት ትሞክራለች። በዚህም የተበሳጨችው ዳይጄ ሰራተኛዋን ለማስቆም ብትሞክርም ሰራተኛዋ በኃይል ሻንጣዋን ለመንጠቅ ትታገላለች። የቤት ሰራተኛዋ የዳይጄን ቦርሳ በኃይል ለመንጠቅ ስትሞክር ነው ቦርሳውን ቀዳ ስትከፍተውም በውስጡ ነጭ የሰርግ ልብስ ታገኛለች። ሰራተኛዋ እንደ ዳይጄ ያለች ድሃ ሴት እንዲህ አይነት ውድ የሰርግ ልብስ ሊኖራት አይችልም በሚል ንቀትና ጥርጣሬ ክፉኛ ትገረማለች። ዳይጄ ሚስጥሯን እንዳይወጣ መፍራት ልብሱን መልሳ ለመደበቅ ብትሞክርም ሰራተኛዋ ግን ማቆም አልፈለገችም። ዳይጄ የሚደርስባትን ትንኮሳ ለመከላከል በያዘችው ትንሽ ቢላዋም አስፈራራቻት። ይህ ድርጊት አጎብጓቢያውን አገልጋይ ለጊዜው ቢያስደነግጣትም እሷ ግን ዳይጄን ጌታው ከቤት ያስወጣሻል በማለት ዛተችባት። በሁኔታው መሃል ባትለር በጩኸት ምክንያት መጥታ ስትደርስ ያቺ አገልጋይ ዳይጄ የሆነ ነገር እየደበቀች እንደሆነና ጥፋተኛ እንደሆነች በመግለጽ ወቀሰቻት። በመጨረሻም ባትለር የሆነውን ነገር ለቤቱ ኃላፊ ሪፖርት ለማድረግ ወደ ላይኛው ፎቅ አመራች። ቤተሰቡ ራት ላይ ተሰብስበው ሳለ የኤልካን አባት በድንገት የኤልካንና የቡቄ የጋብቻ መተጫጨት ጉዳይ ያነሳሉ። ይህ ያልተጠበቀ ሀሳብ ኤልካንን ክፉኛ ያስደነግጧል። ኤልካን ገና አሁን ተመልሶ መጥቶ ለምን ለሁሉም ነገር እንደዚህ እንደሚቸኩሉ በመጠየቅ ለመከራከር ይሞክራል።
አባቱ ግን ዛሬውን ተጋቡ እያለን አይደለም፣ እየተነጋገርን ያለነው ስለ ሰርጉ ዝግጅት ብቻ ነው በማለት ሊያረጋጋው ይሞክራል። ይሁን እንጂ የኤልካን መከራከርና ፍላጎት ማጣት የቡቄን ወላጆች ማበሳጨት ይጀምራል። የኤልካን እናት በመካከላቸው የተፈጠረውን ያለመግባባት ለማርገብ በፍጥነት ጣልቃ በመግባት ልጇን ለማሳመን ትሞክራለች። በዚህ መሃል ቡቄ ለሰርጋቸው የሚሆኑ በርካታ ቦታዎችን አስቀድማ እንደመረጠችና ኤልካን ጊዜ ሲኖረው አብረው ሄደው ማየት እንደሚችሉ ትገልጻለች። ልክ በዚያው ቅጽበት የቤቱ ሰራተኛ ወደ ላይ መጥታ በቤቱ የታችኛው ክፍል ከአዲሷ ልጃገረድ ጋር በተያያዘ ችግር መፈጠሩን ለቤቱ ባለቤት ትናገራለች። ኤልካን ወዲያውኑ ሄዶ ሁኔታውን ለማየት ቢፈልግም አባቱ ግን አስቆመውና ምን እንደተፈጠረ ለማየት ሴት ልጁን ኑሊፈርን እንድትሄድ ይነግራታል። ኑሊፈር ወደ ታች ስትወርድ አቃጣሪዋ ሰራተኛ ዳይጄ የተባለች ልጃገረድ በቢላ እንደዛተችባት በመግለጽ ትከሳታለች። ኑሊፈር በቁጣ ወደ ዲጄ በመቅረብ በቤቴ ውስጥ ሰዎችን በቢላ የምታስፈራሪው አንቺ ማነሽ በማለት ፊቷ ላይ በጥፊ ትመታታለች። በመቀጠልም ኑሊፈር የዳይጄን ሻንጣ በመንጠቅ በውስጡ የነበረውን የሰርግ ልብስ አውጥታ ትጥላለች። ዳይጄ የጋብቻ ሰርተፊኬቷን አጥብቃ ይዛ ለማዳን ብትሞክርም ኑሊፈር ከባልሽ ነው የጠፋሽው ብላ ከጠየቀቻት በኋላ ሰርተፊኬቱን ከእጇ ላይ በኃይል ትቀማታለች። የማን ሚስት እንደሆንሽ እናያለን በማለትም ታፌዝባታለች። ውድ ተከታታዮቼ ስለምትከታተሉኝ አመሰግናለሁ። ቀጣይ ክፍል እንዲደርሳችሁ ሰብስክራይብ ማድረጋችሁን እንዳትረሱ።